ምን ለማድረግ እየሞከርሽኝ ያለሽው ሰብለ? ምንድነው ሐሳብሽ? እኔን ለማማገጥ ነው ወይስ ሚስቴ እኔ ላይ እምነት እንዳይኖራት ጥርጣሬ የፈጠርሽባት? አልወጣም፣ ምክንያቱም አስፈልጋለሁ። ጽናት ምን አድርጊያለች? ጽናት ለአንተ ልጅ እንደወልድልህ ትፈልጋለች። ምን እንዴ? አዳነ መች መተህ ነው? ባይሆን በኋላ ተመልሼ መጥቼ እጠይቅሻለሁ። እሺ አትንጭ። ቻው። እኔ የምልሽ ሰብሊ፣ ወይ ህልም መፍታት ትችያለሽ እንዴ? ምንም አልልም። ድሮ አያቶች ያስተምረውኝ ነበረ። እና ታውቂያለሽ ማለት ነው? አዎ፣ እስኪ ንገሪ። ምን መሰለሽ፣ ይመስለኛል ሰዓቱ ማታ ነው እና ድንገት በረከቴ ካጠገቤ ተነስቶ ይሄዳል። ከዛ ድንገት ተመልሶ ይመጣና ግን ሲመጣ ልክ እንዳውሬ አድርጎት ነበር። ምንድን ነው የሚያስቅሽ? አይ ጽናቴ፣ ዋሸት እንኳን አትችይም አይደል? ለምን እንደዛልሽ? እርግጠኛ ነኝ ማታ በረከት ከአንቺ ጋር ተነስቶ ወጥቶ ስለነበረ የት እንደነበረ እኔን መጠየቅ ፈልገሽ ነው አይደል? አዎ ሰብልዬ፣ ምን ብዬ ልጠይቅሽ? ትላንት እኮ ቀኑን ሙሉ ስናወራ ስለዋልን ምን ብዬ እንደማወራሽ እንደምጠይቅሽ ግራ ገባኝ። እኔ ግን ተነጋግራችሁ መሀላችሁ ያለውን ነገር ብትፈቱት ነው ደስ የሚለኝ። ምክንያቱም አንቺ ነሽ በዚህ ሁኔታ ውስጥ እየተጨነቅሽ ያለሽው። ምን ይወራል? ምንስ ተብሎ ይጀምራል ሰብሊ? በእርግጥ በጣም አስቸጋሪ ነው። ወንድ ልጅ አንዴ ልቡ ከሸፈተ አይመለስም። እንደው ፈጣሪ ጸሎትሽን ይስማሽ እንጂ። እውነትሽን ነው ሰብለ። እኔም ጋር እውነት አለ አይደል? በረከቴ እንደ ድሮ አይደለም፣ ተቀይሯል። እንኳን አንቺን የ80 ሚስቱን ቀርቶ እኔን እንኳን ይሰማኛል። በረከት ልቡ ሸፍቷል። ጽናቴ፣ ምንም ቢሆን እኮ ሴት ነኝ። ያንቺ ህመም ይሰማኛል። ሁለታችሁንም እኩል በቀርባችሁም እኔ ግን ወደ አንቺ ነው ማደላው። አውቃለሁ። አደራሽን መጥፎ ነገር እንዳታስቢ። እኔ ባለቤትሽን ከአንቺ ጋር እያመውልሽ አይደለም። እንደው ምናልባት አጠገብሽ ሲሆን ትንሽ ቀለል ይልሻል ብዬ ነው። ይገባኛል። እኔ እረዳሻለሁ። ግን ደግሞ የሆነ ያወቅሽው ግን እኔ የደበቅሽ ሚስጥር አለ አይደል? አረ በፍጹም የለም። ታይ ሰብሊ፣ እንደውም ባለፈው እኮ ጀምረሽልኛል። ዙሪያሽን ተመልከች ያልሽ ነገር እስካሁን ከውስጥ ያልጠፋው። አረ የኔ መቤት ተስቶኝ እኮ ነው። ሰብለ፣ ማታ በረከት አንቺ ጋር መጥቶ ነበር? ምን? በፈጣሪ ስም በዛ ሌሊት ምን ሊያደርግ እኔ ጋር ይመጣል? እኔ እንጃ። ብቻ ጫማውን ይዞ የኔን መተኛት ተጠባብቆ ቀስ ብሎ ነበር የወጣው። እኔም መቤቴ ከአንቺ ጋር ቀስ ብሎ ይወጣ አይውጣ በፍጹም አላውቅም። እኔ ጋር ግን መጥቶ ቢሆን ኖሮ አታሷሽኝ። የኔ መቤት ብዬ ሀገር ምድሩን ነበር ማቀልጠው። እንዴ ትጮያለሽ? እንክት አድርጌ ነዋ። በደንብ ነው የምጮኸው። ይሄ እኮ እኔንም አንቺንም መናቅ ነው። ልክ ነሽ። ሁለታችንንም መናቅ ነው ይሄ። ግን ቆይ እንደዛ እየተንሸዋከከ የት ሊሄድ ይችላል ሰብለ? ስልኩን ሊደውል ነዋ። የምን ስልክ? ወይኔ ጉዴ፣ ተስቶኝ ነው የኔ መቤት። አይ እንግዲህ ሰብለ አታናጂ። የሰማሽውን እያንዳንዱን ነገር ንገሪኝ። እንዴ እኔ ሌሊቱ ሙሉ እንቅልፍ እንኳን አልተኛውም። እንዲሁ ሳስብ ነው ያደርኩት። አሁን የሰማሽውን እያንዳንዱን ነገር ንገሪኝ። ማጣላት ግን እንዳይሆንብኝ መቤቴ። እሷ ናት የነገረችኝ አትይውም አይደል? እመኚኝ ሰብለ፣ ቃል ገባልሻለሁ። እኔ አንቺ ሚስጥር የትም አላወጣም። ሁሌ ማታ ማታ አንቺ ስትተኝ ጠብቆ የሆነች ስልክ የሚያወራት ሴት አለች። ህይወቴ ነሽ፣ ሰላሜ ነሽ ሲላት ነው የሚያመሸው። ህይወቴ፣ ሰላሜ? አዎ። ትንሽ ጊዜ ስጭኝ፣ ሁሉንም ነገር ቦታ ቦታውን እስካሲዝ ነው፣ ትንሽ ጊዜ ብቻ ስጭኝ እያለ ምናምን ይላታል። ታዲያ ለምን እስካሁን አልነገርሽኝም? እንዴ ባልተረጋገጠ ነገር ላንቺ ነግሬ
ትዳርሽን ልበጥብጠው እንዴ? አሁን እንዴት ነገርሽኝ ታዲያ? ነገሩ ወደ እኔ መጣ። አንቺም ፈጣሪ ዓይንሽን ከፈተልሽ፣ መጠራጠር ጀመርሽ። ምን ዋጋ አለው? እኔኑ ነው የምትጠራጠሪው። ከሀሳብሽ አልወጣልኩኝ እኮ። አንቺን እንኳን በፍጹም አልጠራጠረሽም ሰብልዬ። አይ እመቤቴ፣ አልፈርድብሽም። አንቺ እኮ ተይዘሽ ነው። እንደው ላፍሽ ያህል አልጠረጥርሽም በይኝ እንጂ። የኔ እመቤት፣ እኔ እኮ እናትና አባቴ ክብርሽን ጠብቂ ለካህን ነው ምንድርሽ ብለው ያሳደጉኝ ሰው ነኝ። እኔም ብሆን በክብሬ ማልደራደር ሴት ነኝ። አንቺ ደግሞ ይሄንን ብታውቂ እንደዚህ ባልጠረጠርሽኝ ነበር። የካህን ሚስት ነው የምትሆኚው? አዎ፣ ጠዋት ማታ ጸሎት የማይጠፋበት ቤት፣ የእግዚአብሔር ረድኤትና በረከት ያደረበት ቤተሰብ ነው የሚኖረኝ። እኔ ነኝ እሺ የምድርሽ? እናትና አባቴ ሄደው ቃና ዘገሊላን ዘምረው እንደሚድሩኝ ቃል ገብተውልኛል። ግን ህይወት ሰላም ማናት እንዴ? ትንሽ ጊዜ ታገሽኝ ነገሮችን እስካስተካክል ማለት ምን ማለት ነው? እንጃ ብቻ ትንሽ ጊዜ ስጪኝ ምናምን ነው ሲላት የነበረው። ከዛ ውጪ ሲያወሩ አልሰማሁም። እንደው ትንሽ የትላንትናው ትንሽ ረዘም አለ እንጂ ስልኩ። አዎ ትላንትናማ በጣም ብሶበት ነበር። ምን እየሰራሽ ነው? ያው የቤቱን ስራ ምናምን እየሰራው ነው። መቼ ነው ግን አንቺ ከቤት ስራ የምትላቀቂ? ምን ላድርግ አድዬ? የቤቱን ስራ እኔ ካልሰራው ማን ይሰራልኛል? ዝም ብዬ ቁጭ ልበል? ለነገሩ ታዩ አንቺ ውጭ ወተሽን ብትሰሪ አታስደስችም። ምን ፈልገህ ነው አዲ? አንቺ ሴትዮ ሚስቴ መሆንሽን ረሳሽው እንዴ? በፈለኩ ሰዓት እኮ የመደወል መብት አለ። ከፈለኩ ጠዋት፣ ከፈለኩ ሌሊት፣ በፈለኩ ሰዓት። ያንቺን ከርስ መሞላው ባልሽ መሆኔን አትርሺ። ኧረ አዲ እንደዛ አላልኩኝም። በፈለኩ ሰዓት መደወል ትችላለህ። ያው ከዚህ በፊት የምትፈልገው ነገር ሲኖር ብቻ ነው የምትደውልልኝ ብዬ እኮ ነው። ሰሚያለሽ? እንደዚህ አፍሽን ከፍተሽ የመናገር መብት ያለሽ እዛ ወልዳ የጣለችሽ እናትሽን ጋር ነው። እሺ እኔ ጋር አይደል? እሺ እንዳልክ አድዬ። እሺ በቃ አትንዛዥ። ስሚ ደግሞ ስመጣ ተዝረክርከሽ ፀጉርሽ ተንጨባሮ ምናምን እንዳላገኝሽ። እሺ አድዬ፣ አንተ ስትመጣ ሁሉም ይሆናል። በቃ አንቺም ብሎ ሚስት ወንድምነት ምን ነው? በሰላም ነው? ቸኩሎ የጠራው ጨንቆኝ ነው። እባክህ የማወራው ሰው ፈልጌ ነው። አንተ በቃ የምታወራው ሰው ስታጣ ነው የምጠራኝ ማለት ነው? እጭ አሁንስ አዳነ ምንድነው ነገር የምታዞረው? ሴት ሆንክ እንዴ? እንደዛ አመናጭ ጥንብርኩሴን አውጥተው ውሻ አድርገህ ስታስወጣኝ እኮ ደግመህ የምታወራኝም አልመሰለኝም። እንዴ ተቀይረሃል እኮ ትናንት። እና አንተ መመናጭቅ ብርቅ ነው እንዴ? የስንቷ ሴት አመናጭቃ አባራህ እንዴ? አሁን እሱ ማንሳት ጥሩ ነው። ታውቃለህ ደግሞ እኔ ጽድት ኩርት ያልኩ ሰው አዳነ። እኔ እንደውም ታውቃለህ ለሴት ፊት አልሰጥም። እኔ አይመቸኝም። እባክህ እኔ እኮ በረከት ነው። ከፈለክ ሌላ ሰው ላይ ሂድና ጎርሽ። ይኸውልህ አንተ ፍሬህይወትን ባታገባት ኖሮ ማለት ነው ይሄኔ ሴት ለሴት ስትሽከረክር በኤችአይቪ እና በአባላዘር ተይዛ ይሄኔ ሞተ ነበር። አንተ እኮ ማለት ነው ውሻ ቀሚስ አድርጋ ብታገኛት አትምር። ደግሞ ሆሩ ላይ ምናምን ትላለን። አንተ ምን ሆነህ ነው? ልዘረጥጠኝ ነው የጠራኝ? አይደለም መጀመሪያ ጥጋብህን ላብርድልህ። ኧረ በእናትህ እንደዚህ አይነት አነጋገር የለም። እሺ አሁን ጨረስክ? ልሂድ። አርፈህ ተቀመጥ እባክህ። ምሳ በልተሃል? አዎ በልቻለሁ። እሺ በቃ ቡና ጠጣ። አንድ ቡና። እሺ 2። ቆይ የት ሄደ ይባላል?
እኔ የምልህ ቤኪ ካገኘሁ አይቀር አንድ ነገር ተባባል በእናትህ። ምንድን ነው ደግሞ? ምን መሰለህ ወንድም መከታ ያን ስራ ልጀምር አስቤ ነበር እና ያን ስራ ለመጀመር ደግሞ ታውቃለህ ጥይት ያስፈልጋል። አንተ ነህ ደግሞ ወንድም ያለኝ፣ እኔ ሰው የለኝ። ብር አበድረህ ልትለኝ እንዳይሆን ብቻ በቃ አፌ ቁርጥ ይበልልህ። አዎ ምን መሰለህ ብሩን ካለ ያዝኩ ስራውን መስራት አልችልም። ገንዘብ ግዴታ ለስራ ያስፈልገዋል። ስለዚህ አበድረኝ። ስንት ነው? ኧረ ትንሽ ነው የጎደለኝ፣ 900 ሺህ። እየቀለድክ ነው አዳን። እኔ እንደዚህ አይነት ብር የለኝም። ጽናት ከታመመች በኋላ ደግሞ ብዙ ገንዘብ እንዳወጣው ታውቃለህ። መኪኔ ራሱ ሽጬ ጽናት እንዳሳከምኳት አታውቅም እንዴ? ቶ አውቃለሁ፣ እረዳሃለሁ። ግን ምን መሰለህ ቤቱን ወይ ካርታውን አስይዘህ ተበደርልኝ። ወንድምህ አይደለም? እባክህ ካርታውን ቀድሜ ያስይዘው። ጽናት ደግሞ በዚህ ጉዳይ እንደማትደራደር ታውቃለህ። አሁን ራሱ መክፈል እየቻልኩኝ አይደለም። ጽናት ደግሞ በዚህ ካርታ ጉዳይ እንደማትደራደር ታውቃለህ። አሁን ይህን ስታውቅ ምን እንደምትል ነው የማላውቀው። ለምን ትጎዳለች? ለእሷ ስትል አይደለ? ይልቅ ወደ መጣሁበት ጉዳይ ልግባ። የጽናት የሰሞኑ ሁኔታ እኔ ሳላቅ እኔ ላይ እያደረገችው ያለችው ነገር ግራ የሚያገባ የሚያናድድ እየሆነብኝ። እና አንዱን ምረጣ። የሚያናድድ ነው ወይስ ግራ የሚያጋባ? አትወላው። እሱስ በጣም የሚያናድድ። ቆይ ምን አድርጋህ ነው ጽናት እንዲህ የምትሆነው? እኔ ጽናትን እስከማውቃት ክፋት አታውቅም። መልካም ልጅ ናት። ክፋት እንኳን አይደለም። እና ምንድን ነው ይሄ ያለ አይደል? በቃ በደግነት ውስጥ ያለ ከባድ ክህደት ነው። ቆይ በረከት ከጀርባዬ ምን እያደረገ ነው? የኔን መተኛት የኔን በእግሬ ያለመሄድ አይቶ ቆይ ምን እያደረገ ነው? ቆይ እኔ የምለው የቤቱን ካርታ የት አድርጎት ነው? እንዴት ከዚህ ውስጥ ሊጠፋ ቻለ? ለምንድን ነው ትንሽ ጊዜ ብቻ እያለ ያለው? ወይስ ቤቱን ሊሸጠው ፈልጎ ነው? ወይኔ አምላኬ፣ ምንድን ነው እየተፈጠረ ያለው? ቆይ ወንድምነት እየተፈጠረ ነገር አለ? ስትከዳህ በአይነህ አይተሃታል ወይስ የሰማኸው ነገር አለ? አዎ፣ ለዛውም ከርታ ለሰላይ ሰጠች። ምንድን ነው የምታወሳስበው? የሰማኸው ነገር ካለ እንዲህ ነው እንዲህ ሆኗል እንዴ አትናገርም እንዴ? ሰብለን እኔ እንድታባልገኝ ላከች። ቆይ ሰብለ ሰርቫንቷ ማለት ሰራተኛዋ? አዎ። ምን ማድረጓ ነው ጽናት ደግሞ? እንዴት እንዲህ ታደርጋለች? እኔም ግራ ገባኝ እኮ ወንድምነት። የሚገርም መገጣጠም። ስለምን መገጣጠም ነው የምታወራው? ከትናንትናው ክስተት በኋላ ይሄ ነገር መፈጠሩ የሆነ ግጥምጥም አላለም? በጣም ይገርማል። አዳነ ምን እያልክ ነው? እኔ ሰራተኛዬን ለማማገጥ አስባለሁ? አይ እሱን እንኳን ቶ ወንድነት ይፈታተናል እኮ ይፈታተናል። ለአንተ ማስረዳት እራሱ ይሰለቻል። አንተ እኔ ማለት ቆይ ግን አንተ እንዴት አወቅሽ? እኔማ ምን ሆነህ ነው አንተ? ምን ነው በኬት ሄድክ? ምንም እሱን ተው፣ በራሴን የደረስኩበት። አሁን እኔ ግራ የገባኝ ጽናቴ በቃ እኔን እንደ ሴሰኛ ነው የምታየኝ ማለት ነው? አይ እኔ እንደዛ ማለት አይደለም። ግን እስቲ ወንድምነት እንደተማረ ሰው እንዲህ እንደበሳል ሰው አስበው። ጽናት እኮ ምናልባት ከሷ ማታገኘውን ነገር እንድታገኝ ከማሰብ ነው። ሴት አይደለች? ሴቶች ደግሞ ስማርት ናቸው። ቢያንስ እኔን አታማክረኝም? ወንድሜ ምን ሆነሃል?
ሴት እኮ ናት። ሴት ደግሞ መሸነፍ አትወድም። እንዴትም ቆላልፎ ማሸነፍ ነው የሚወዱት። ስንት ዓመት አብረን ስለ ሴት የምናውቅ ሰዎች ልንገርህ። ለምን እኔ ምንም ሊመለስልኝ አልቻለም። አዳን ይኸውልህ ቤኪ፣ አስረግጬ በደንብ ልንገርህ፣ ጽናት አንተን ትወድሃለች። በጣም ስለምትወድ ደግሞ የአንተን ፍሬ ማየት ትፈልጋለች። በቃ ከእሷ ባይወለድም አንተ ወልደ ያመጣው እንደሷ ልጅ ማለት ነው። ፈጣሪ ካልፈቀደ ቢቀርስ እንዴ? እኔ ግዴታ ልጅ እፈልጋለሁ አልኩኝ። ይህን ጥያቄማ እኮ እኔም ጠይቂያት ነበር። ማለት አንተም ታውቃለህ አዳን? ቆይ ከጀርባዬ ምን እየሰራችሁብኝ ነው? እስቲ መጀመሪያ ተረጋግታ አዳምጠኝ። እስቲ ብለህ ስማኝ እስቲ። እሺ ልስማ። አይ ይሄ ዛሬ እንደነገርከኝ ከሰራተኛ እንድትወልድ ይሄ መልከስከስ መሞጭለፍ ምናምን የለው እንደኔ ወሬ አላወራችም። እና እኔ እኮ የምር ነው ጽናት የምር ነው ምርጥ ሴት ናት፣ ምርጥ ሚስት። እኔ ፍቅሯ የዚህን ያክል ለአንተ ብላ ትሄድበታለች ብዬ እኔ አላሰብኩም ነበር። ምን መሰለህ እኔ እኮ አልንገርህ ብዬ ነው እንጂ ከማደጎ ልጅ አምጥተህ እናሳድግ የሚል ነገር ለእኔ አማክራኝ ነበር። ግን ደግሞ እኔ ኧረ ኖ ተይ እንዴ አስቢ ውስጥ ሳራ እንኳን በስተርጅና ልጅ ፍሬ ሰጥቷታል። አንድዬ እንዴ አንቺ ስለምን አትረጋጊ? ይሰጥሻል አልኳት። ትክክል አይደለም እንዴ? መንቀሽቀሽም አስፈላጊ አይደለም እኮ። ወይ ፈጣሪ! ቆይ ሚስቴ ምን እያደረገች ነው? በቃ ተስፋ ቆረጠች? ተስፋ አልቆረጠችም። በቃ እሷ የፈለገችው ተስፋ የሚያለመልም ከአንተ ልጅ ማግኘት ነው። በቃ ይሄ ነው፣ ማቀፍ መሳም ነው የፈለገችው። እሺ ቆይ አሁን ይሄን ምን ትለዋል? ምን አይነት ፍቅር ነው ጽናት? የኔ ፍቅር አሁን እች ልጅ መፈቀር አያንሳት? ይኸውልህ አንተ ብቻ ተስፋ ስጣት፣ ተስፋ አትንሳት። የምሬን ነው የምልህ። እና ደግሞ ይሄ ከሰራተኛ ጋር ምናምን ያለውን ነገር እንዳትነግራት፣ ይደብራል። ዝም በል። ያማሃል እንደ አዳነ እኔ ሚስቴን ቤት አስቀምጬ ይሄንን አላደርግም። አዎ እንዴ ለአንተም ክብር እኮ ደስ አይልም እንዴ? አስቡ ከቡትታም ሰራተኛ ጋር ልጅ ወለደ ቢባል እንዴ አገር ምድሩስ ምንድን ነው የሚለው? አንተ መሳቂያ ልትሆን ነው እንዴ? ለዛውም ደህና ሰው እኮ ቢሆን ጥሩ እንዴ። አደራ እንደው በፈጠረ እንደው በምታምኑ ይቻል ሰብለ የምትባል ቡትታም ሴት አጠገብህ እንዳታደርስ። ላባራት እንዴ? ኧረ በፍፁም እንዴ! ኧረ እንደሱ አይደለም። እኔ አባራትማ አላልኩም እኮ። አስበው እሷን አባረርክ ማለት እኮ ጽናት ምን እንደምታስብ ታውቃለህ? እሷን ውጭ ቅምጥ አድርገህ ልታገኛት ነው የሚመስላት። እንደ አንተ ሴቶች እኮ እንዲህ ነው የሚያስቡት። ምን ሆነሃል? በዛ ላይ ደግሞ ሚስትህን እንደሷ እንቁላል አድርጎ የሚንከባከብ ሰራተኛ አታገኝም። ታዲያ በቃ ምንም እንዳላወቀልህ ነው? አዎ ለሚስትህ ስትል በውስጥ የያዘውና ተጠንቅቀህ ኑር። ለሚስትህ ስትል። መልካም እንግዲህ ምን ይደረጋል? ዝም ማለት ነው። አንተ እኮ ጭንቀቴን ታቀልልኛለህ ወንድሜ። አሁን ራሱ ለአንተ ሳራ እንዴት ቅልል እንዳለ። ምን አለ በለኝ። ገና እናቀለዋለን እንዴ? እንዴ ምን አልጓዴ? እኔ ላንተ ቅቤ ማለት እኮ የህይወት ማጣፈጫ። ሳብሊ። አቤት እመቤት። ነይ እስኪ ቁጭ በይ እናውራ። እሺ። ወይ ሰብልዬ፣ አሁን ሚስጥረኞች ሆነናል አይደል? አንድ ሚስጥር ባወራሽስ? ምን ችግር አለው? የልብሽን አውሪኝ፣ እኔ ላይ ተንፍሹ። ያው ስለ ባሌ ስለ በረከት ነው ማውራሽ። ከሱ ውጭ በቴስ ምንም ማውራሽ ነገር አለ? አውቃለሁ እመቤቴ፣ አውሪኝ። ደግሞ ከዚህ በኋላ እመቤቴ ብለሽ አትጥሪኝ፣ ጽናት ብለሽ ጥሪኝ። እንዴት እንደሚከብድ ውፍ ሲያስጠላ። ታዛዥ አይደለሁ እመቤቴ። እኔም እኮ ቤተሰቦቼ ሲያሳድጉኝ ሰውን ማክበር ከስም ይጀምራል እየተባልኩ ስለሆነ ነው። ወይ መታደል! ምን አይነት የተባረከ ቤተሰብ ቢያሳድግሽ ነው በውስጥሽ እንደዚህ አይነት ፈርሃ እግዚአብሔር አድሮ እንድትኖር ያደረገሽ? ወይ የኔ እመቤት፣ ስለሱማ ብነግርሽ አሁን አያልቅም። በጣም ጥሩ ሰዎች ናቸው። ትንሽ ድህነታቸው ነው እንጂ ያስታውቃል። በአንቺ መልካምነት ውስጥ እነሱን አይቻቸዋለሁ። ደግሞ ድህነት በሽታ አይደለም፣ ነገ ሰርተሽ የምታገኘው የምታሸንፊው ነገር ነው። እንደዚህ አትከፊሽ።
አመሰግናለሁ እመቤቴ። ውይ አሁን ነግሬሽ ይቅርታ እመቤቴ። ውይ ጽናት ችግር የለውም አንዴ እስከምትለምጁ ብቻ ነው። ደስታሽ ተጋባብኝና እኮ ያሰብኩትን ሁሉ ረሳሁት። ስለ ባለቤትሽ ልትነግሪኝ ነበረ። አዎ ሰብልዬ፣ አሁንማ እኮ ስለኔና ስለ በረከት ሁሉንም ነገር ታውቂያለሽ። አዎ ሳልፈልግም ቢሆን ሁሉንም ነገር አውቄያለሁ። አዎ እኔ የምፈልገው እንድታማክሪኝ ነው፣ ትዳሬን ለማትረፍ ማለት ነው። ሰብልዬ፣ አንቺ ግን በእኔ ቦታ ብትሆኚ ምን ታረጊ ነበር? እኔ አንቺን ብሆን እመቤቴ ሁሉንም ነገር ለእግዚአብሔር ነው የምሰጠው። ምክንያቱም ፈጣሪ ሁሌም ቢሆን ከተበዳዮች ጎን ነው የሚቆመው። ልክ ብለሻል። ስለ በረከትም ቢሆን ማናችንም እርግጠኞች አይደለንም፣ በጥርጣሬ ብቻ ነው። ደግሞ እመቤቴ የነገርኩሽም ነገር ስላስጨነቅሽ ነው እንጂ እርግጠኛ እንኳን አይደለሁም። ህይወቴ፣ ሰላሜ እያለ እያወራ እርግጠኛ አይደለሁም ይባላል። እሱስ ልክ ነሽ። ነገር ግን አንዱንም ነገር እርግጠኛ ሳንሆን በኩርፊያ ዝም ብሎ መቀመጥ ቤት ማበላሸት ነው የሚሆነው። የማላውቀው አዲስ ባህሪ እኮ ነው ሰብልዬ። ጽናት፣ ወንድ ልጅ እኮ እንኳን ከሚስቱ አንድ ነገር ሳያገኝ ይቅርና እንዲሁ ወንድነቱ ብቻ ይፈታተነዋል። በእርግጥ እሱም እውነት አለው። ከኔ በጣም ብዙ ነገሮችን አጥቷል። የሚወደውን ልጅ፣ ስራውን፣ ንብረቱን፣ ከዛም ደግሞ አሁን ላይ ወንድነቱን። ደግሞ በጣም የሚብሰው ነገር ምንም የማይጠቅም ገላ አቅፎ ማዳር ራሱ በጣም ከባድ ነው። ልክ ነሽ እኮ። ሴቶች በወንዶች ከሚፈተኑት ይልቅ ወንዶች በሴቶች ይፈተናሉ። ሰብልዬ፣ እንዴት አይምሮ ይቀበለው? እንዴት በረከቴ ከኔ ሌላ ሴት ለምዷል ብዬ ላስብ? እንዴት በረከት ከኔ ውጭ ሌላ ሴት አቅፎ ይስማል ብዬ ላስብ? እንዴትስ የሌላ ሴት ጠረን ለምዷል ብዬ አይምሮዬ እንደዚህ የሚከብድ ነገር ይቀበል? አይከብድም? እኔ እኮ ሁሉንም ነገር ቁጭ ብለሽ ጠብቂ አይደለም ያልኩሽ። ቢያንስ እግዚአብሔር እውነታውን እስኪያሳይሽ እስኪያወጣልሽ ድረስ ታገሺ ነው ያልኩሽ። ሰብሊ፣ በቃ ዝም በይ። አስመሲ ነው የምትይኝ? ምንም እንዳልተሰማው ምንም እንዳላየ ሰው ሆነሽ ኑሪ ነው የምትይኝ? ማሰብ ያለብሽ አርቀሽ ነው። በረከት በጣም ስለሚወድሽ ነው እንጂ ካንቺ ምንም እንደማያገኝ ሲያውቅ ጥሎሽ መሄድ ይችል ነበር። ለካሱም አለ። አዎ፣ ለዚህ እኮ ነው አርቀሽ ማሰብ አለብሽ የምልሽ። ፈጣሪሽን ባለቤትሽ እንደሌሎች ወንዶች ስላልሆነ ልታመሰግኝ ይገባል። ደግሞ ስንት ወንድ መሰለሽ የተከበረሽ ሚስቱን ቤቱ አስቀምጦ ከሌሎች ሴት ጋር ሲወሰልት ተይዞ ውርደቱን የተከናነበው። ቢሆንም አምኖ መቀበሉ በጣም ከባድ ነው። ግን ደግሞ ሌላ አማራጭ ለሌለው ሰው ምንም ማድረግ አይቻልም። ፈጣሪ የሚያመጣውን ነገር በትዕግስት መጠበቅ ነው። ይኸውልሽ ጽናት፣ ዛሬ ኩርፊያሽን ታዩ። እስኪ ዛሬ ደስ በሚል ሁኔታ እራት አብራችሁ ብሉ። ደስ እንዲለው አድርጊ። እሺ ሰብልዬ። ሄሎ ፍሬ፣ እንዴት ነሽ? ደህና ነኝ አድዬ። ይኸውልሽ ዛሬ ስራ ስላለብኝ እዚህ ነው እሺ ማድረው። እዛው መስሪያ ቤት ነው ማድረው። አልመጣም። እሱን ልነግርሽ ነው የደወልኩት። እሺ አድዬ፣ ራስን ጠብቅ። ምግብን በደንብ ብላ እሺ። በእናትሽ ሻው እዚህ እኔ ተቸግሬ ስለ ስራ እያወራሁሽ አንቺ ስለ እራት ታወሪኛለሽ? በይ ቻው። አሃ አንቺ ቃንጫው እንዴት አባሽ እንደናፈቅሽኝ። ኧረ እባክህ። የት ነሽ? እቤቴ። ስሚ አንድ ሚስጥር ልንገርሽ። ዛሬ አንቺ ጋር ነው ማለት ነው። ኧረ እባክህ። እኔ ዕቃ መሰልኩህ እንዴ? ጠፍተህ ገንዘርክን የምታበርድብኝ አንቺ ቀረውብሻ።
በረከቴ ወይ ጽናቴ ዛሬ አንኮራረፍም አይደል? እኔ በቅቶኛል፣ ናፍቀሽኛል። እኔም የሆነ ይሁን በቃ ቀፈኝ። ሄላ ሄሎ የኔ ዘንባባ፣ አንቺ ምን አባሽ ነው የጠፋሽው? ስሚ ዛሬ አንድ ሰርፕራይዝ አለ። ዛሬ አንቺ ጋር ነው ማድረው። ምን ተገኝቶ ነው እባክህ ዛሬ እኔ ጋር የምታድረው? አታምኚኝም? አይስ ዌርቱ ጋር በህልሜ ያላይሽም ዋና አየዋኘን። እባክህ እኔ ራሱ አግብቼ ካረገዝኩ 7 ወር ሆኖኛል። ባይ ባይ። የስራሽን ይስጥሽ፣ የስራሽን ይስጥሽ ሰብለ። ደግሞ አልመጣም ብዬ እኮ መቀባጠሪ ሚስቴን አልመጣም ማለት ወይ አድዬ፣ እኔ ወይዬን በስልክ አይደለም ፈልገው በአካል እንድትይኝ። አሁን መሻ ገብተህ ሚስትህን እቀፍ። እኔ አንቺ ምክር አያስፈልገኝም። እኔ እኮ እስኪ ነጋ በጥማት ከምትሞት ሚስትህን አቅፈተኛ ብዬ ነው። እስኪ እሷስ ማን አላት? አንዳንዴ አያት። አይ እንግዲህ ቂጣ የቀደደውን አፍሽን በጣም ከፈትሽ። ስራትሽን ጠብቂ፣ ከልክ አትለፊ። ስማ በረከትና ጽናት የማያልቅ ፍቅራቸውን ጀምረውልሃል። በባሌም በቦሌም ትበለው እንጂ ለውጥ የለው። ነገሩ በከንፈር አያልቅ። እንደው ለእኔ ታመቻቸው እንጂ። በይ በቃ ቻው 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 ቻው። ለማንኛውም ስትመጣ አዲስ ሲም ካርድ ይዘህልኝ ና። እቅዴን ቀየሩ ያለው ጽናት ቶሎ መሞት የለባት። ጭራሽ ብቻሽንም መወሰን ጀመርሽ እኔ ሳላቅ። በይ ቻው 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 ቻው። በል ቻው። አፍሪዬ ሚስቴ ምን ይኸውልሽማ፣ በቃ ስራው ቀርቷል። እሺ እመጣለሁ። እቤት ነው ማድረው። አዎ ቻው። ስማ ተፌ፣ ምን እንደሚባል ታውቃለህ? የወደዱትን ሲያጡ የጠሉትን ይቆማምጡ። ይቆማምጡ አይደለም እባክህ፣ ይቀላውጡ ነው። ያው ነው፣ ይቆምጡ ይቀላውጡ ያው ነው። አርፋ አትጠጣም? ምን አገባ? ተፌ እስቲ በእናትህ ሎሚ ፈልግልኝ።